እንኳን ወደ መሪ ሐሳብ በሰላም መጣችሁ። ዛሬ አንድ ጥያቄ ልጠይቃችሁ። አንድ ሰው ስህተት መሆኑን ለማረጋገጥ ስንት ሰዓት ተከራክረህ ታውቃለህ? መጨረሻ ላይስ ሐሳብህን ተቀበለ ወይስ ይበልጥ ተቀያየማችሁ? እውነቱን ልንገርህ፣ በክርክር የምታገኘው ድል ባዶ ነው። የሰውን አመለካከት በቃላት መቀየር አትችልም። የምትችለው ግን ማስቀየም ብቻ ነው። ዛሬ የምናየው የሮበርት ግሪን ሕግ ቁጥር 9 እንዲህ ይላል፣ በተግባር አሸንፍ እንጂ በክርክር አይደለም። ዛሬ አንድ ታዋቂ የጃፓን መሪ በዝምታው እንዴት ዓለምን እንዳሸነፈ በሚያስገርም ታሪክ እናያለን። እስከ መጨረሻው ተከታተሉ። ምክንያቱም ከዛሬ በኋላ ቃላትህን ለብልሆች፣ ተግባርህን ደግሞ ለተቺዎች ታደርጋለህ። ታሪኩ የሚጀምረው በጃፓን ነው። ሶይችሮ ሆንዳ የተባለ የአንድ ወንድስ የራሱን የተሻሻለ የፒስተን ቀለበት ሰርቶ ለታዋቂው ቶዮታ ካምፓኒ ያቀረበ። የቶዮታ መሐንዲሶች ግን ስራውን አይተው ይህ አይሆንም፣ ስራ ጥራት የለውም፣ ደረጃችንን አይመጥንም ብለው በንቀት አባረሩት። ሆንዳ ከመሐንዲሶቹ ጋር ለምን ብሎ አልተከራከረም። የሰራውት ምርጥ ነው ብሎ ቃላቱን አላባከነም። ይልቁንም በዝምታ ወደ ላቦራቶሪው ተመለሰ። ለ2 ዓመታት ቀንና ሌሊት ሰራ። ጦርነት መጥቶ ፋብሪካውን በቦምብ ሲመታው እንኳን ተስፋ አልቆረጠም። በመጨረሻ ምን ሆነ እንዳትሉ፣ በመጨረሻ ምን ሆነ? ሆንዳ የራሱን ኩባንያ አቋቋመ። ዛሬ ቶዮታና ሆንዳ በዓለም ገበያ እኩል ይፎካከራሉ። ሆንዳ የቶዮታ መሐንዲሶችን ተሳስተው እንደነበር ያረጋገጠው በቃላት ሳይሆን በመንገዶች ላይ በሚሮጡት በሚሊዮን የሚቆጠሩ የሆንዳ መኪናዎች ነው። ተግባር የማይታበል እውነት ነው። በቃላት ስትከራከር ሰዎች አንተን ለማሸነፍ ሰበብ ይፈልጋሉ። በተግባር ስታሳያቸው ግን ሰበብ ያጣሉ። ወዳጄ፣ ከዛሬ ጀምሮ ካላዋቂዎች ጋር መከራከርህን አቁመህ ጊዜህን ቃላት ላይ አታባክን። ሰዎች አትችልም ወይም ተሳስተሃል ሲሉህ በፈገግታ አለፋቸው። ኃይልህን ሁሉ ውጤት ላይ አፍስስ። በክርክር ማሸነፍ ለአፍታ ብቻ የሚቆይ ሲሆን፣ በተግባር ማሸነፍ ግን ለዘላለም የሚቆይ ዝናን ይሰጣል። ብልህ መሪዎች ዝምታቸው ጩኸት እንዲሆን ያደርጋሉ። ተነስ፣ ቃላት ሳይሆን ውጤትህ እንዲናገር አድርግ። ውጤትህ ሲጮህ ያንተ ጩኸት አያስፈልግም። ያኔ ጠላቶችህ ሳይቀሩ በዝምታ ይንበረከካሉ። አንተ ለታላቅነት የተፈጠርክ መሪ ነህ። መሪ ደግሞ ንግግር ስራው ነው። ዛሬ በተግባር ዓለምን ማስገረም ወስን። ዓለምን ለማስገረም ወስን። ቪዲዮውን ከወደዳችሁት ላይክ አድርጉ። በሚቀጥለው ቪዲዮ ሕግ ቁጥር 10 ይዘን እንመጣለን። በኮሜንት ላይ በተግባር እናሸንፋለን ብለህ ጻፍልን። መሪ ሐሳብ ነበርኩ። ስለተከታተላችሁ አመሰግናለሁ።